አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ ደግሞ በአዳዲስ ነገር መጥቻለሁ። ቪዲዮ ከመጀመራችሁ በፊት በላይክ እና ሼር በሰብስክራይብ አበረታቱኝ። ይሄ ማለት ደግሞ ለመዳም ቅመም እና እስከ ቪዲዮን እስከ መጨረሻ አዳምጡልኝ። ለቤት አዲስ ሆናችሁ ሼር እና ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዴቶቼ። እንግዲህ ረመዳንም ያለቀ ነው። እንግዲህ አላህ እንግዲህ በሰላም ጨርሶን ለኢድን ምን ሰግድበትን አላህ ያድርሰን ማለት ነው። ሁላችንም ጾማችን አላህ ይቀበለን። እንግዲህ አብሽሩ። እንግዲህ ያው ሰው ሀገር ከባድ ነው። መቼም ህመም ለማያውቅ ሰው ህመም ብትነግሩት እኮ አይረዳችሁም። ግን ለታመመ ሰው ህመማችሁ ብትነግሩት ይረዳችኋል። ለተቸገረ ሰው ደግሞ ችግራችሁ ስትነግሩት ችግራችሁ ይረዳችኋል። እና ችግር ላልደረሰው ሰው ብትነግሩት የሆነ ዘፈን ነው የሚመስለው። ስለዚህ ውዲቶቼ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ጁማ ነው። እንግዲህ ጁማ ሙባረክ ብያለሁ። መልካም ጁማ ይሁንላችሁ ሁላችሁም። አብሽሩ ኢንሻአላህ አላህ ፈረጃቱን ቅርብ አድርግላችሁ። በሀገራችን ምንም ብትቸገሩ፣ ምንም በመካችሁ፣ ምንም ብትቸገሩ፣ ምንም ብትሉ አገር የመሰለ ነገር የለም ውዴቶቼ። ይሄ አሁን ስለ ዩቲዩብ ነው ለነግራችሁ የፈለኩትን ስለ ዩቲዩብ። እኔ ዩቲዩብ ብር የከፈለኝ ስንት ብር እንደከፈለኝ ኪፈቱ ዩቲዩብ ያስጠቅማል ብዬ ለእናንተ ነው መነግራችሁ። አው ብዙ ልጆች ብር ብር የከፈለሽን አትናገሪ፣ ብዙ ዩቲዩበሮች አያወሩም፣ ለምን ትናገሪ ያለሽ የምትሉኝ ልጆች አላችሁ። ይሄ እኔ ወይ ብሎኝ ሳይሆን እኔ ለእናንተ ከሰው ሀገር ይሻላችኋል፣ ሀገራችሁ ገብታችሁ ዩቲዩብ ስሩ ሌላችሁ ፈልጌ ነው እንጂ እኔ ለመጥፎ ነገር አስቤም አይደለም። እናንተም ያላችሁ ለመጥፎ ነገር አይደለም። ብቻ ደስ ይላል። እኔ ዩቲዩብ ኪፈቱ ዩቲዩብ ይከፍላል። ከተሰራ ማይከፍል ነገር የለም፣ ይከፍላል። እና አሁንም ኪፈቱ ባልኩበትን መሰረት በምንድን ነው የመጣሁት? ስለ ዩቲዩብ ነው የመጣሁበትን። ዩቲዩብ ከሰራችሁ በደንብ አድርጎ ነው የሚከፍለው። ዋና እይታ ነው። እይታ ይመስላል። እይታ ከሌለው ዜሮ ነው። መክፈሉም እንደ እይታችሁ ነው። አሁን ምሳሌ 10,000 15,000 ታይቶ ላይክ ዜሮ የሚሆን አለ፣ 500 ላይክ የሚሆን አለ፣ 1000 ላይክ የሚሆን አለ። ታይቶ ደግሞ የሚወጣው ሰው ራሱ አሉ። ግን እስከመጨረሻ ቪዲዮ ከታየ ነው ስለእናንተ ዶላር በደንብ የሚከፍላችሁ የሚቆጥርላችሁ እንጂ እይታ ብቻ አይደለም። እይታ ብቻ ተገቢ አይደለም። እይታ እስከ መጨረሻ አይቶት ዝብ አቃርጦት የሚወጡ ሰው አለ። ያን ተቆጥሮ ነው እይታ የሚያስቀምጠው ቪዲዮ ማለት ነው። በመቀጠል ደግሞ ሰዓት ቀንሶብኛል የምትሉ ቪዲዮን እስከ መጨረሻ ስለመታዳምጡ ነው መሰለኝ እንጂ ስለ ሰዓት እኮ ተናግሬያለሁ። አሁን ባለፈው 15 ቀን የኔ ቪዲዮ አልታየም ነበር። በዛ ሰዓት 26 እና 25 ድረስ ደርሶ ነበር ሰዓት ማለት ነው። ግን አሁን ሁሉ ሰዓት ቀንሶ በ10 እንትን ሰዓት 10,000 ሰዓት ገባ። እሱም ሁሌም እየቀነሰ ነው። ቪዲዮአችሁ ካልታየ ማየቱ ብቻ አይደለም፣ በግማሹ ሳይሆን እስከ መጨረሻ ካልታየላችሁ ይቀንሳል፣ ሰዓት ይቀንሳል። እና አሁንም ደግሞ ቪዲዮ መስራታችሁ ካልቀረ ለምን ደምሩኝ ተደማምሩ ከሚትሉ ኖርማል ቪዲዮ ወጣችሁ ለምን አሰሩ? ኖርማል ይሻላል እኮ። ምክንያቱም ወጣችሁ ሚዲያ መስራታችሁ ካልቀረ ደምሩኝ ከሚትሉ ደምሩን ወይ የሆነ ነገር በኋላ እኮ ዩቲዩብ ራሱ ያነሳዋል። አሁን ደምሩኝ ተደማምሩ ባላ ምናምን አገለገባ ነው ምናምን የምትሉ ልጆች አላችሁ። እውነት ለመናገር እንደዚህ ከሚትሉ ማለት ነው እኔ የኔ ቪዲዮ እኮ በዚህ በፊት ማለት ነው 10 ሰው 20 ሰው 30 ሰው ታየ ከተባለ 100 ሰው እንደዚህ ይታይ ነበረ። ግን ያንንም ሁሉም ወርጌ ማለት ነው ተስፋ አልቆረጥኩም። አንድ ቀን አልቆረጥኩም። ነገ በነገ ይሻላል፣ ከዛሬ ነገ ይሻላል፣ ከነገ ወዲያ ይሻላል ብያልኩት የሰብሩ ነው። ዩቲዩብ ዝም ብሎ አይደለም ዩቲዩብ የሚከፍለው።
ሶብሩ ያስፈልጋችኋል፣ ትግስት ያስፈልጋችኋል። አሁንም ደግሞ የመጣሁበት ዋናኛ የመጣሁበትን ምክንያት ምንድነው? ዩቲዩብ ልጅ የሚከፍተው ልጅ ይሰጣችኋለሁ ብዬ ብዙ ልጆች እየጠየኳችሁ ልጆች ነበረ። ግን እናንተ እውነት ለመናገር እኔንም ያስደከማችሁኝ ልጁ ራሱ ሂዳችሁ ልጁ ራሱ ያስደከማችሁ ልጁማ እኔ እንጃ እውነት ለመናገር መልስ ማይሰጣችሁ። ለምን መልስ እንደማይሰጣባችሁ ምክንያት ምንድነው? ዩቲዩብ ሊትከፍቱ ቁጥር ሰጡና ዩቲዩብ ብላችሁ እዛ ሂዳችሁ የሚጠይቁት ሌላ ነገር ነው። አረ ተው እንደዚህ አይደለም። እኔ እዚህ ዩቲዩብ ከፈተ ዩቲዩብ እንደ ያክል ከፍሎኛል፣ ዩቲዩብ ይጠቅማችኋል ክፈቱ ብዬ ዩቲዩብ ያስከፍተው ልጅ ይሰጣችኋለሁ ብዬ የነገርኩት እኮ ልጁ በነፃ አይደለም እንዴ። እንትና ቶፊቅ ልጅ ቶፊቅ ማለት ነው። በዚህ በፊት ቴሌግራም ግሩፕ ከፍቶ ለአንድ ዩቲዩብ መዝገባ ማለት ነው መዝገባ 10 ሺህ አይደለም እንደሚያስከፍላችሁ ነበረ። እና ቤቲ የምትባል ልጅ ራሷ ግሩፕ ከፍታ ከውስጥ መስመር 10 ሺህ ብር አይደለም እንደምታስከፍታችሁ ነበረ። ግን እሷ መጀመሪያ በነፃ ይከፍታለሁ ቢላ የፈለጋችሁ ነገር ጠይቁኝ አለች። ከዛ በኋላ በብር ቀየረችው ማለት ነው። ልጁ ደግሞ አሁኑ ወዳችሁም ይፈልጋለሁ ይከፍታለሁ ያስከፍታለሁ ካላችሁ የሳውዲ 200 ሪያል ያስከፍላል። ዝም ዝም ብሎ አይደለም የሚታው እስከ መጨረሻ ድረስ ነው። አንዳንድ ጥያቄ ገብታችሁ እንዴት ነው የሚለቀቀው? እንዴት ነው ዩቲዩብ እንዴት ነው ፖስት የሚደረገው? አረ አንዳንድ አታስደክሙ። ዩቲዩብ አንደኛ ይከፍታለሁ ካላችሁ እንደገና የልጅ ቁጥር ስጪኝ ትላችሁ እንዴት ነው ቢምቦሰተው? እንዴት ነው ሰርች አድርጌ ራሴ ይከፍታለሁ? ብሩም ያሳዝናችኋል። ልትከፍቱም ትፈልጋላችሁ። እውነት ለመናገር እንዴት ብታናዱ ተው። እንደዚህ አይደለም። 200 ሪያል ማለት በኢትዮጵያ 10 ሺህ ብር ነው። ለልጅ ተውፊቅ ለምዝገባ 10 ሺህ ብር አውጥታችሁ የፈላችሁ ልጆች የላችሁ? ስንት ሰው ነበር? ግሩፕ እኮ ነበርኩ አለው እስካሁንም ራሱ አለው። በእንትኑ በልጅ ተውፊቅ ግሩፕ አለው። እኔ ፈልጌ ሳይሆን ሼር አድርግልኝ ብዬ ብዙ ጊዜ እየለመንኩት ነበር። አይቶ ዝም አለኝ ማለት ነው። ግን እኔ ላስከፍል ሳይሆን እሱ ግን ያው ብር እንደው ቀጥታ ራሱ ደውዬ ራሱ አናግሬ ራሱ እምቢ አለኝ ማለት ነው። ችግር የለውም። ሼር ማድረግ ደግሞ ቀላል ነው። ግን ትላልቅ ዩቲዩበሮች ለሼር ራሱ ብር የሚጠይቁ ልጆች አላችሁ። እውነት ለመናገር እንደዛ እኮ አይደለም። እኛ እስልምና ራስ በራሳችን ልንተጋገዝ ራስ በራሳችን ልንፋቀር አንዱ ለሌላው ለአንዱ ደጋፍ ልናደርግ እስልምና አስለምዶን ነው እንጂ እንደዚህ ራስ በራሳችን ጭካኔ አይደለም። ስንት ዩቲዩበር ለምኛለሁ። ጀማል ወሎ አንተና ዳውንድ የለመንኩት ሰው የለመንኩት ሰው እውነት ለመናገር የለመንኩት ሰው የለም። እኔ አሁን ሼር አድርጉልኝ ካላችሁኝ ማለት ነው እኔ ሼር አረጋለሁ። ምንድነው ችግሩ? የሰው ቪዲዮ ካለቀቃችሁ እኔ ሼር አላረጋም። በዚህ እኔም እንትን አልልም። ምክንያቱም የሰው ቪዲዮ ነው። እኔም ዩቲዩብ ይቀጣኛል። ትክክለኛ የራሳችሁ ቪዲዮ ይዛችሁ ከመጣችሁ ሮዛ ሼር አድርግልኝ ካላችሁ እኔ ወላ ሼር አረጋለሁ። ለተኛ ኖሮ ነው ለተኛ ህይወት ነው። ተደጋግፈን ተፋቅረን ተዋደን ብንወጣ ምንም ችግር የለበትም። እና ይሄ ታይስኪማ ምንድነው? ሂጂ ሊናም ሲያመጣች ሂጂ ነይ በያት ሂጂ። እና ውድና የተከበራችሁ ዩቲዩብ በከፈላችሁ ብር እኮ ያወጣችሁትን ወጪ እይታ ካላችሁ ባንዴ ነው የሚዘጉት። ባንዴ ነው የሚያዘጋችሁ። 200 ሪያል አያሳዝናችሁ? 200 በኢትዮጵያ 10 ሺህ ብር ነው። ካፍቶ አይደለ የሆነ ችግር ሲደርስባችሁ አንድ ሰው እኮ ካፍቶ ነው የሚሰጣችሁ እንጂ ዝም ይላችኋል። ይሄ ልጅ እኮ ከከፈታችሁ ማለት ነው መልሶ ነው የሆነ ችግር ካለበትን እንትን የሚለው ለሞኔታይዝ አስከፍላል። እኔ ዩቲዩብ የከፈተችልኝ ከአላህ በታች የተንቢናት አላህ ትልቅ ደረጃ ያድርሳት። የተንቢ ከከፈተችልኝ ያው አልሰራውበትም። አመት ከ5 ወር ምን ያክል ቆይቻለሁ አርግዤ ወልጄ አራስ ወጥቼ ከዛ በኋላ ወደ ዩቲዩብ የመጣሁት እንጂ እንዳስከፈትኩት አልተጠቀምኩበትም። እኔ ከዛ ብዙ ነገር እንትን ብሎኛል ዩቲዩብ ማለት ነው። ሶብሩ ያስፈልጋል፣ ትግስት ያስፈልጋል። እና
ያኔ በከፈትኩት ያው አላህ አልቀደረውም። እኛ እንደዚህ ቦታ አልደረስንም፣ እኛ እንደዚህ አልተሳካም እንላለን እንጂ አላህ ካልጻፈው በስተቀር የሚሳካ የሚሆንም ነገር የለም። ቀደር አላህ ነው። እኛ ርስቃችን ካልሆነ በአንድ ትሪ የገባ ምግብ ርስቃችን ካልሆነ አልበላው። ስለዚህ በጣም ከባድ ነው እና ውዲቶቼ አሁንም የዩቲዩብ የምትከፍቱ የምትፈልጉ ልጆች ካላችሁ ቁጥሩ የምትፈልጉ ልጆች ካላችሁ በ200 ሪያል በሳውዲ በዚህ ከትማምናችሁ ኑ እኔ ጋር። ልጁ ደግሞ ታውቁታላችሁ፣ ማያውቀው ሰው የለም። ባቦ ዩቲዩብ ይሉታል። ሳውዲ ነው ያለው። በዚህ በፊት እንትና ጀማልን ዩቲዩብ ክፈቱልኝ ብላችሁ ኮሜንት ላይ ጽፋችሁ እንትን ልትሉ እኔ እኮ ዩቲዩብ መክፈት አላውቅም፣ ባቦ ዩቲዩብ ነው የከፈተልኝ፣ የሱ ልጅ ሰጣችኋለሁ ብሎ እኮ ያወራ ነበረ። በዚህ በፊት እኔ ዱባይ ሆኜ የሱን እከታተለው ነበረ ማለት ነው። ስለዚህ አሁንም የምትከፍቱ ልጆች ካላችሁ ልጁ ታማኝ ነው፣ እንደዚህ እንትን የሚል ልጅ አይደለም። ክፈቱ፣ ተጠቀሙ። ባለፈው ደግሞ ቤቲ ኢትዮጵያ ከመጣችሁ እኔ ዩቲዩብ አልከፍትም ብለሽ አረ ታይ ቤት የነበርሽበትን መጀመሪያ የት እንደነበርሽበትን ይወቂ። ምንድነው እውቀቱ ካለሽ ብትከፍቺ ምን ችግር አለ? እኔ የዩቲዩብ እውቀት ቢኖረኝ ወላሂ ላዚም ብር በሰው አልቀበልም ነበረ። ስንቱን መልካም ቦታ ወስጄ ለስንቱ ብከፍት እኔ በዩቲዩብ ብር አልቀበልም ነበር። በዩቲዩብ ብር ማትቀበለው እኮ የተንቢ ብቻ ናት። የተንቢ ብቻ እንጂ ሌሎች ይቀበላሉ። አይቀበሉም አይደለም። እውቀት ካለው ዩቲዩብ መክፈት ቀላል ነው። እውቀት ያለው ሰው እውቀት ለሌለው እንደኔና አይነት ሰው ከባድ ነው። እና ስለዚህ ውዲቶቼ ዩቲዩብ ይከፍታለሁ ብላችሁ ከመጣችሁ አሁንም እኔ ስልክ ቁጥሩ እሰጣችኋለሁ፣ ግን 200 ሪያል እንደሚያስከፍት ተማመኑበትና ነው። አየሹ ያንምጭው ያን አየሽ፣ ይሄ ምንድነው? ይሄ ቢፕ በይ ቢፕ። ስለዚህ ውድና የተከበራችሁ ይሄ ነው እና ዩቲዩብ ከሰራችሁበት ትለወጡበታላችሁ። ክፈቱ፣ ተጠቀሙ። ከሰው ሀገር ይሻላችኋል። ስንታችሁ ነው ታማችሁ ሰው ሀገር ምትሰሩ? ስንታችሁ ነው እድማችሁ አልፎ አሁን ባሁን ይሻሻላለሁ፣ አሁን ባሁን የቤተሰብን ፊት ይገርፋለሁ ያላችሁ እድማችሁ ያሳለፋችሁ ስንታችሁ አላችሁ? ስንታችሁ ብር የተበላችሁ አላችሁ? ውዲቶቼ ላለፈው ተውትና በሚመጣውን ትምህርት መውሰድ አለባችሁ። ላለፈውን ጸጸት አትግቡ። ያለፈው ምንም ይጠቅማችሁ ነገር የለም። ጭንቅላት ከማዞር በፊት ጭንቅላታችሁ ያዞራችኋል እንጂ ያለፈው ነገር ምንም ለእናንተ የሚጠቅማችሁ ነገር የለም። ግን ያለፈው ተውትና ለሚመጣው ትምህርት ወስዱበታላችሁ። ምንም ነገር በቃ እንደ መዳም ይኖራለው ብላችሁ እድማችሁ አትጭረሱት። ሁሉ ነገር በአንድ አይሆንም። ግቡ። ከሰራችሁት አንድ ልጅ ነው ለእናንተ የሚሻላችሁ። ግቡ። ምንም ባይኖራችሁ ቤት አልጨረስኩም፣ ምን በልቼ ነው የምኖረው? አገሬ ኖሮ ውድ ነው እንዴ? ሰው እየኖረ እኮ ነው። አላህ እኮ የከፈራው ወሮሮ ሳይዘጋት አያድርም። ርዝቅ በአላህ ነው፣ ሞት በአላህ ነው። ስለዚህ ውዲቶቼ በአላህ መጀመሪያ ተማመኑ እንጂ ሁሉም ነገር ከአላህ ነው። በአላህ ተማመኑ መጀመሪያ። እና ውድና የተከበራችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ማየታችሁ እንትን ካላለ ደግሞ እስከ መጨረሻ እዩልኝ። ለኔ ይጠቅመኛል። እስከ መጨረሻ ከፍታችሁ ታውት። ከፍታችሁ ሲታውት ደግሞ ላይክ አድርጉ። ላይክ ሲታረጉ ደግሞ ብዙ ቦታ ይደርሳል። እና ውዴቶቼ ይሄን ይመስላል የዛሬ ቪዲዮ። እና ዩቲዩብ የሚከፍት ልጅ እሰጣችኋለሁ። ኑ በብር ነው የሚከፍተው። ሌላ ደግሞ ብዙ አታስደክሙ። ለሌላ ቀን ለ2 ወር ለ3 ወር አሁን መጣችሁ ደውላችሁ እንደዚህ ነው ዩቲዩብ እንዴት ነው ለትከፍቱ አትጠይቁ። አንደኛ መጀመሪያ ተለማመዱ። በዩቲዩብ እንዴት እንደሚከፈት እንዴት እንደሚፖስቱ ተለማመዱ። ከዛ በኋላ አትፍሩ። ጠንክራችሁ ሰራለሁ ካላችሁ ማንም ነገር መድፈር ነው የሚያስፈልገው እንጂ እንደዚህ የሚያስፈራ ነገር እንደዚህ እንትን የምትሉ ልጆች ካላችሁ ዩቲዩብ አሰሩበትም።
ተመልካች የለኝም ምን የለኝም ብላችሁ ሰው ቪዲዮ ደግሞ አትፖስቱ። የሆነ ጊዜ ዩቲዩብ ይዘጋባቸዋል። ተመልካች ባይኖረው የሆነ ጊዜ ዩቲዩብ ይከፍተዋል። እንትን በራሱ ሼር አረጋር ሰው ያያቸዋል። እናንተ ብቻ የሰውን ስለ ሃይማኖት አታውሩ፣ ስለ ግል ነገር አታውሩ፣ ስለ ዘረኝነት አታውሩ። በቃ እንደራሳችሁ እንደ ኢትዮጵያ ኑሮ በቃ ኑሩ። ተፋቃሹ፣ ተዋዳችሁ ከማንም ሰው ኑሩ። እኔ ከአውሬ ሰው እኖራለሁ፣ ወላሂ ከአውሬ ሰው ከእብድ እኖራለሁ በጸባይ በእንትኔ ማለት ነው። ስለዚህ ሁላችሁም መጠነከር ነው ያለባችሁ። መጠነከር ደግሞ በዚህ አጋጣሚ ደግሞ ስለ ባለቤቴ ብዙ ልጆች የሚታወሩ ልጆች አላችሁ። እንግዲህ አላህ ቃል ቢስጣችሁ። እኔ ምንም ይሁን የልጆች አባቴ ነው፣ የኔ ባለቤቴ ነው። እኔ እሱን ፈትቼ የመጀመሪያ ባልና ለሁለተኛ የምታገቡት ባል ደግሞ ምንም ነገር ቢሆን ትክክል አይሆንላቸው። በቃ ሁሉም ነገር እኔ ገፍቼ ነው የሚኖረው እንጂ አልহামዱሊላህ ምንም ባያረግልኝ ምንም በእንትን ባይልልኝ ለልጆቼ ይኖርልኝ እና ባለፈው እንደዚህ ብሎብሻል፣ ቡና ደፍቶብሻል፣ ይታገታል ባለቤቴ ምናምን ነው። አሁን እኔ ደፋብኝ ችግር የለውም እንደዚህ በድሎኛል ምን ይሻል ብዬ ሰውን አምጥቼ እንትን አላልኩኝ። የኖርኩ ነው ቢበድለኝም ባለቤቴ ነው፣ ምንም ችግር የለውም በቃ። ስለዚህ እኔ ምንም ነገር የሚያሳዝዝ ምንም ነገር ሰው የሚላክበት እንትን አይደለም። በቃ እኔ ከመጥፎም ከሚሆኑም ተመችቶኝ ነው የተቀመጡበት። ደግሞ ባለፈው በላይቭ ጫት የቃምና ተረዊ አይሰግድም ምናምን የምትሉ ልጆች አላችሁ። የሚሰግደው ለራሱ ነው እንጂ ለእናንተ አይደለም። ሰው የሚሰራው ስራ ከራሱ ነው፣ ወንጀሉ ከራሱ ጋር ነው ወደ መቃብር ሄደው እንጂ የማንም። አሁን እኮ ወላሂ ላዚምን ብቻ ከባድ ነው። አንዳንድ ብዙ ነገሮች የምታወሩ ልጆች አላችሁ። አላህ ቀልብ ይስጣችሁ፣ ለኛ መላ ቀልብ ይስጠን። እኛ ሚዲያ ባንወጣ ኖሮ ይሄ ሁሉም እንትን አልልም ነበር። ያው እኔ ይሄ እንደው አቃለው ሚዲያ ላይ ወጥቼ ሁሉም ነገር መቻል ግድ ይለኛል። ምክንያቱም ሚዲያ ላይ ካወጣው አይቀር ሁሉም ነገር መቻል አለብኝ። ስድብቱም ምንም ችግር የለውም። እማርበታለሁ፣ ያስተምረኛል እንጂ እኔ ምንም ይበድለኝ ምንም ያደርገኝ ምንም ይሁን እኔ ባለቤቴ ነው። እና ስለዚህ ወዲቶቼ አሁን ያመጣውላችሁ ምንድነው ያግቱታል። ባለፈው ዘይት የደፋበት ሴት አለች፣ ከሱ እንደዚህ አለ በቃ ደፋብኝ። በቃ ምንም አይደለም። እኔ ደግሞ ሲጀመር ከባለቤቴ እኔ ፕራንክም እንደ ቀልድም አይደለም ልጫወተው፣ ያው የሱ ጸባዩ ነው እንዴ። ከካሜራ ጀርባ ደግሞ ብታዩ ምን ይትሉ ነበር? ሁሉ ነገር እኔ እኮ ወላሂ ሴት ልጅ እኮ ጠንካራ ናት፣ ብዙ ነገር ችላ ነው ያለችው። አሁን እናንተ በካሜራ ፊት ለፊት ነው ያያችሁት እንጂ ከካሜራ ጀርባ ስንት ጉድ አለ፣ ስንት ነገር አለ። ሰው እኮ አሁን እኛ ሲጀመር እኮ አሁን ባለቤቴ ፕራንክ ነው ብሎ ራሱ ፕራንክ አያውቅም፣ ምን አይነት ፕራንክ እንደሆነ አያውቀውም። እና ስንት ሰው በቪዲዮ እንደዚህ ሊሆን ሁነት መሰላችሁ እንዴ? ሁነት እንደዚህ ይዋደዳል ይመስላችኋል? አይዋደድም እኮ ለካሜራ ነው። እና እኔ ያው እሱ እንትን የሚለውን እንትን የሚለውን ያው ሁነት የሚያወራው ውሸት የሚያወራው ማለት ነው። ከካሜራ ጀርባ ደግሞ ቢታዩት ምን ይችሉ ነው? እና ላያስችል አይሰጥም አላ ተረት ማለት ነው። ስለዚህ አላህ የሰጣችሁትን ነገር እድላችሁ አልহামዱሊላህ ብላችሁ ተቀበሉት። እኔ የልጆች ወልጄበታለሁ፣ ቤቴ ነው። ምንም ይሁን አሁን እኔ እሱ ቤቴ ነው ብሎ ሁሉ ነገር ችሎ ሁሉ ነገር ቢያሰዳድረኝ እኔ ልጆች ይዤ ወደ ሚዲያ አልወጣም ነበር። ሚዲያ በጣም ከባድ ነው፣ ከባድ። እናንተ ብትሞቱ ስራችሁ አይሞቱም፣ ቪዲዮአችሁ አይሞቱም። እናንተ ስትሞቱ ደግሞ ቪዲዮአችሁ ነው መጥቶ ቪዲዮ ላይ የሚቀርጸው። እንደዚህ ነበረች እንደዚህ ነበር። ለአንድ ሳምንት ሰርግ ነው ዩቲዩብ ላይ ሰርግ ነው ለአንድ ሳምንት ማለት ነው። ከዛ በኋላ ይረሳለው። ስለዚህ ለሞተ ሰው ደግሞ የሆነ ለልጆቹ ወይ ለሆነ ነገር ከፈለጋችሁ የሆነ ነገር አድርጉለት እንጂ በሰው ቪዲዮ በሰው እንትን አትሸቅሉ። እና ከባድ ነው። አደጋ ሲመጣ ሰው ሲሞታ የሬሳ አፈር ላይ ብዙ ነገሮች አሉ እና ከባድ ነው። ብቻ አላህ ለሁሉም ቀልብ ይስጠን። አላህ ካይረ ነገር እንትን ይበለን። ከዚህ ሚዲያ ደግሞ አውጥቶ ጥሩ ርስቅ ይወፍቀን። እኔ ወላሂ ላዚሙን እኔ ሚዲያ ዩቲዩብ የሚከፍለኝ ብር ራሱ እኔ ደስ ብሎኝ አይደለም፣ በቃ ደምደም ነው የሚለኝ። ምክንያቱም እኔ እንጃ ብቻ ሚዲያ ማለት አለመጠቃላው የሚጠቀመው ነው። ሁላችንም በቃ አሁን የኔ ቪዲዮ ራሱ በስንት ሰው አለ። ስለዚህ እኔ ተደስቼ አይደለም፣ ግን
እንደ ሃይማኖቴ እንደ ሸሪዓዬ ፈቅዶልኝ አይደለም። ሁሌም እኔ እንጃ ብቻ አላህ ከዚህ የተሻለ ርዝቅ ለሁላችሁም ይስጣችሁም ለኔም ይስጠኝ ብዬ ሁሌም ዱዓ ነው የማደርገው። እውነት ለመናገር ያው ታምሜ ስደት ላይ ተመልሼ እንዴት ሄዳለሁ እንዴት እሰራለሁ ብዬ ያው ስደትም አሁን ሸሪዓችን ፈቅዶልን አይደለም። ብቻ ሁሉም ነገር ከባድ ነው። ብቻ አላህ ለወንዶቹ በተለይ ለወንዶቹ አላህ ቀልብ ይስጣቸው። ወንዶ አሁን ይሄ ሁሉም ችግሩ ያለው የወንዶቹ ጋር ነው። እንደ ሸሪዓችን የቤት እመቤት አድርጎ ቢያስተዳድሩ ኖሮ እኛም ልጆቻችን ይዘን ወደ ሚዲያ እንወጣ ነበር፣ ሰው ሀገር አንሰደድም ነበር። ምን ታረጉታላችሁ? ይሄ ሁሉም የወንዶቹ ስራ ነው። እንግዲህ ሊከር እንዳላበዛባችሁ ቪዲዮን ከተመቻችሁ እስከ መጨረሻ እዩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።